በዚህ ሰዓት በዚህ ዘመን በዚህ መልካምም መጥፎም ደግም ውጥረትም በምንሰማባቸው በእነዚህ ጊዜያት የምናያቸው የምንሰማቸው የምናስተውላቸው ብዙ ነገሮች አሉ። ከነዚህ ከምናያቸው ከምናስተውላቸው በጣም ብዙ ነገሮች መካከል እንግዲህ አንዱ ይህ ዘመን ነው። በዚህ ዘመን እንቆቅልህ ተብላችሁ ምን አውቅልህ ብላችሁ እንደው መልሱን ካላወቃችሁት ሀገር ስጠይ ብላችሁ ሀገር የሚሰጣችሁ ሰው የምታገኙበት ጊዜ አይደለም። ምክንያቱም በዚህ ዘመን ሀገር ሁሉን ነው፣ እንደ ቀልድ የሚታለፍም ጉዳይ አይደለምና በዚህ ዘመን አንዱ ሀገር ዲጂታል ነው። አንዱ ሀገር ራሱን ችሎ ዲጂታል ሀገር ነው፣ ወይም ይሄ የኢንተርኔት ዘመን የምንለው ዲጂታል ዓለም ነው አንዱ። በዚህ ሰዓት አንድ ሰው እናትህ ጠፋች ከምትለው በላይ ስልክህ ጠፋብህ ብትለው የሚጨናነቅ ትውልድ ያለበት ጊዜ ላይ ስለሆነ ያለ ነው። ትውልዱ ለምን እንደዛ ሆነ ስንል ኢንተርኔት ዲፔንዳንት እንድንሆን ወይም ደግሞ የኢንተርኔት ጥገኝነት አተኩረን ኢንተርኔት ላይ ስራችንም ሆነ ውሏችን እንዲሆን አድርገው ስለሰሩ ነው። ኢንተርኔት ላይ ጥገኛ ከሆን ስልካችን ላይ በደንብ ኮምፒውተራችን ላይ ላፕቶፓችን ላይ የዕለት ተዕለት እንቅስቃሴያችን ላይ ዲጂታሉ ላይ ቁጭ ብለን አፍጥጠን የምንዋል ከሆነ ደግሞ ይህንን የዲጂታል ዘመን ወደ ተሻለ ቴክኖሎጂ ወደ ተሻለ የሥራ ፈጠራ እድል መቀየር መቻል አለብን ማለት ነው። እንደዛ ካደረግነው ደግሞ እንቆቅልህ ብሎ ሲጠይቀን ጊዜ ምን አውቅልህ የምንልበት እድል የለንም ማለት ነው። ያንን ለማሰላሰል ያንን እንዲህ አድርገህ ሀገር ስጠኝ ለማለት የምንችልበት ወቅት አይደለም ማለት ነው ያለነውና እሱን የተስተካከለና የተሻለ ለማድረግ ደግሞ ያው እንቆቅልህ ተብለን ስንጠየቅ አውቃለሁ ስልክ አለኝ፣ ዌብሳይት ላክልኝ፣ ሊንክ ላክልኝ የምንልበት ሰዓት ላይ ደርሰናል ማለት ነው። ያ ማለት እንግዲህ እንቆቅልህ ብሎ ይጠይቃል ጊዜ ምን አውቅልህ ትለዋለህ። ከዛ በኋላ የኑሮ ውጣ ውረድ ጥያቄ ይጠይቃል። ያን የኑሮ ውጣ ውረድ ለማሸነፍ ሊንክ ነው ፍለጋ ስትባክን የምትውለው እንጂ አገር ስጠይ ብለህ እርሻ ልታርስ የምትሄድበት ጊዜ ምር እንኳን ቢሆን ወደ እርሻ የምትሄድበት ጊዜ የለምና ጊዜውን በትክክል መዋጀት እንዳው ጥሩ ነው ማለት። እኔ አሁን ይህን እንድል ያስገደደኝ ነገር ምንድነው? በዙሪያ ያላችሁ ሰዎች አላችሁ፣ በዙሪያ ያላችሁ ጓደኞች አላችሁ፣ በዙሪያ ያላችሁ በጣም ጥሩ ሰዎች አላችሁ። የዲጂታሉን ዓለም እንዴት መጠቀም እንዳለባችሁ ግልጽ ያልሆነላችሁ ግን ደግሞ መማር ማትፈልጉ ሰዎች አላችሁ። አንዳንዴ መማር ማለት ማወቅ ነው አይደል? ለማወቅ ነው የምንማረው እንጂ ግሬድ አፕ ለማድረግ የሆነ ምናምን እንደዚህ ውጤት ለመያዝ ኤና ቢ ምናምን ግሬድ ብቻ ደርድሮ ውጤት 3 4 ምናምን ብሎ ለማምጣት አይደለምና ለእውቀት ነው የምንማረውና ስናውቅ ተጨማሪ እውቀት ለማምጣት ማንማር ከሆነ እሱ ራሱ አንድ ችግር ነው። ስናውቅ ተጨማሪ እውቀቶች ከፊታችን እንዳሉ ማወቅ አለባችሁ። ስልክ በየአመቱ በየ6 ወሩ ወይም በየ3 ሳምንቱ ሊሆን ይችላል፣ በየ3 ወር ሊሆን ይችላል። አፕዴት አድርጉኝ ኢንተርኔት ሲያገኝ አፕዴት አድርጉኝ ይላችኋል አይደለ? አፕዴት የሚያደርጉት እነዛ ሰዎች ስልኩ የሚያስፈልገው ነገር እንዳለ ስለሚያውቁ ነው። ሶፍትዌሩ አፕዴት መደረግ ያለበት ነገር ዘመኑን የዋጀ ነገር እያደረጉት ነውና እናንተ ግን የተሰጠውን ስልክ እጃችሁ ላይ ያለውን ነገር እንኳን ምን አለው ብላችሁ ለማወቅ ተቸግራችኋል፣ ወይም ደግሞ እናውቃለን ብላችሁ ላለማወቅ ተዘጋጅታችኋል። እና እጃችሁ ላይ ያለው ስልክ በመጠቀም እንቆቅልሹን መፍታት፣ ሊንኮችን መዳሰስ፣ ኢንተርናሽናል ሊንኮችን ማየት፣ ሀገር ውስጥ ያሉ ዌብሳይቶችን መዳሰስ፣ ምን እየተሰራ ነው ዓለም ላይ ኢትዮጵያ ውስጥ ምን እየተሰራ ነው፣ ኢትዮጵያ የ2030 ዲጂታል ዓለም ብላ ስታወራ ምን እያለች ነው? ያለ ዲጂታል መኖር ስለማንችል እኮ ነው፣ ሌላ ነገር የለውም። ዓለም የደረሰበት ቴክኖሎጂ ላይ ተጉዘን ለመሄድ ስንፈልግ ግዴታ ዓለም ስለ ዲጂታል ሲያወራ እኛ ስለ ዲጂታል ማውራት አለብን። አለበለዚያ ደግሞ የኔ ዲጂታሉን ዓለም ቁልፍልፍ አድርገን ተመልሰን እርሻችንን እያረስን እርሻችንን ደግሞ ዘመናዊ ለማድረግ መልሶ ምን ያስፈልገናል? ቴክኖሎጂ። መቼም እድሜ ልክ ሞፈርና ቀንበር በሁለት በሬ እየሳብን ቼንጅ እናመጣለን ብሎ ማሰብ በጣም ሞኝነት ይመስለኛል። ይሄ በጣም ኋላ ቀርነትም ይመስለኛል። ከኋላ ቀርነት ለመላቀቅ ደግሞ ቴክኖሎጂን ዞር ብሎ ማየት ነው። ማዳበሪያ ምርታማነትን ጨምሯል። ከማዳበሪያ የተሻለ ነገር ማዳበሪያ ጥገኛ አንሆንም ካልን ከሱ የተሻለ ነገር ለማምረት መምጣት ነው አይደል? አግሪካልቸር ላይ ስንገባ መምህራኖች ይሄን ያህል ዓመት አስተምረዋል። ስለዚህ ያስተማሩን መምህራኖች ልጆች እዚህ ላይ ነው ያለነው። ከዚህ የተለየ ቼንጅ ማናመጣ ከሆነ
መምህራኖቻችን ሌላ የማስተማር ዘዴ መቀየስ አለባቸው ማለት ነው። የግድ ህግ ወጥቶ ምናምን ከመንግስት በኩል እስኪመጣ ብቻ መጠበቅ አስፈላጊ ነው ብዬ አላስብም። ምክንያቱም መፍትሄ ራሱ ማህበረሰቡ ውስጥ ነው ያለው። መፍትሄ ያለው ኮሚኒቲ ውስጥ ነው። ሪሰርች የሚሰራው ኮሚኒቲ ውስጥ ነው። ከኮሚኒቲ ውስጥ በተሰራ ሪሰርች፣ ከማህበረሰብ ውስጥ በተሰራ ሪሰርች ነው እንደገና መልሶ ወደ ማህበረሰብ የሚወርደውና ይህን የዲጂታሉን ዓለም ላይ እስካለን ድረስ ያለንን ስልክ በአግባቡ እንጠቀመው፣ ያለንን ኮምፒውተር፣ ያለንን ላፕቶፕ፣ ያለንን አካባቢ መለወጥ በሚያስችል መልኩ እንጠቀመው። እንቆቅልሽ ብሎ የጠየቀንን ዘመን ምን አውቅልህ ብለን ሌላ ሩጫ ላይ ከምንሄድ እጃችን ላይ ባለው ስልክ አማካኝነት አንዳንድ ሊንኮችን ዞር ዞር ብለን ወደ ስራ ፈጠራ እንግባ። በጣም የሚገርመው ነገር ንግድ ዓለም ላይ ያላችሁ ሰዎች በአሁኑ ሰዓት ዲጂታል ዓለም ሲባል ሌላ የተለየ ነገር አድርጋችሁ አትሳሉት። ቴሌግራም ትጠቀማላችሁ። አብዛኛው ማለት ይቻላል ነጋዴው ቴሌግራም ይጠቀማል። ቴሌግራም ላይ ኮንታክት አድርጎ ለምሳሌ እቃ ገዝቶ ከሆነ ደረሰኝ ይላላካል። በቴሌግራም ኢንቮይስ ይላላካል። ያን በዛ ኢንቮይስ መሰረት የገዛውን እቃ እንድመጣለት ያደርጋል። እቃ የተጫኑባቸው መኪኖች የታርጋ ምናምን ይላላካል። እቃዎችን በቴሌግራም ይላላካል። ያ ማለት ይሄ አንዱ የዲጂታል ዓለም ነው። ምንም እኮ የተለየ ነገር አታድርጉ። ነገር ግን አዘምኑት ነው። ቴሌግራም ላይ የምትላላኩበት ነገር የራሳችሁ ዌብሳይት ፍጠሩና ላይክ እንደ ቴሌግራም የራሳችሁ የሆነ ብራንድ ነገር ይኖራችሁ ነው። አለበት ላይ ልጥፍ ብሎ መኖር ሳይሆን ካለው የተሻለ ሆኖ መገኘት ነው። ትናንትና 50 ብር የሚሸጡትን እቃ ነገ 51 ብር ለመሸጥ ወደ 48 ብር እንዳይመለስባችሁ ከፈለጋችሁ አድ የምታደርጉት ራሳችሁን የምትሸጡበት ነገር ያስፈልጋችኋል። በአሁኑ ሰዓት ራሱን መሸጥ የማይችል ሰው ምንም አይነት ነገር ገበያ ላይ አይቆይም። ቢቆይም ደግሞ ትርጉም የሌለው ነጋዴ ነው የሚሆነው። በቃ ምንድን ልበላችሁ፣ ላይክ እንደዛው በሞፈርና ቀንበር እድሜ ልካችንን ተሸክመን ያላመጣ ነው ቼንጅ አይነት የግብይት ስርዓት ተከትለንም መሄድ የለብንም። እውነት የሆነ አሰራሮች መስራት አለብን። በቃ እስከዛሬ የነበሩ አንዳንድ አሰራሮች ነበሩ አይደለ? ግልጽ ያልሆኑ ተጨበርብሮም ይሁን የሆነ ነገርም ሆኖ የሆነ ነገርም ሆኖ ይሁን ማደጎች ነበሩ። ስቲልና ወደፊትም ሊኖሩ ይችላሉ። ግን ያንንም ለማድረግ መዘመን ያስፈልጋል። በቃ ዘመናዊነትን መከተል ያስፈልጋል። እውቀቱ አላችሁ አይደል? የተሻለ እውቀት ለማግኘት መሞከር ነው። ከናንተ ጀርባ ከናንተ ጎን ያለው በሆነ ነገር ላይ የሆነ ክህሎት ይኖረዋል እንበልና አንድ ሰው በአንድ የትምህርት ዘርፍ ሊሆን ይችላል ብቻ በሆነ ኮሚኒቲ ውስጥ ሪሰርቾችን ሰርቶ ማህበረሰቡን ችግር ፈታለሁ ብሎ ችግር ፈቺ የሆነ ነገር አምጥቶ ፕሮፌሰር ሆነ እንበልና ያ ፕሮፌሰር እታች ከአንድ ገበሬ ሊማረው የሚችለው ነገር አለ ካልተማረው ከዛ ገበሬ። ስለዚህ አንዳንዴ እውቀት አላችሁ ማለት እውቀት የላችሁም ብላችሁ የምታስቧቸው ሰዎች እውቀት የላችሁም ማለት አይደለምና እንቆቅላችሁ ብሏቸው ሊያልፉ ይችላሉ። እነሱ ምን አውቅልህ እንዳላችሁ ልትኖሩ ትችላላችሁ። እናንተ እውቀት አለን ስትሉ ኦልሬዲ ምን ለማለት ነው? በዚህ ዘመን ስትኖሩ ዲጂታሉን ዓለም በስነ ስርዓት ተጠቀሙት ነው። እኔ በጣም የሚገርመኝ በዚህ ዘመን አንዳንድ ግለሰቦች ዌብሳይት ዴቨሎፕ አስደርገው የራሳቸውን ብራንድ እየመሰረቱ ባሉበት በዚህ ዘመን ላይ ድርጅቶች ምንም አይነት ዌብሳይት የላቸውም። ምን በልና አሁን እዚህ ያለሁበት ከተማ ላይ ዌብሳይት ያላቸው ድርጅቶች በጣም ጥቂቶች ናቸውና ዞር ብለን ለመጠየቅ ሞክረናል። ለማቅለል ሞክረናል። ሪል ነው። ምናልባት እንዲህ ነው ዌብሳይት ብሎ የምትረዱበት አቅም በጣም ዝቅተኛ ከሆነ ነገር ግን በቀላል ነገር ዌብሳይት እንዴት እንደሆነ ለማሳየት ለማስተማር እኛ በዩቲዩባችን ሙከራ እያደረግን ነው። እዛ እየገባችሁ መማር ትችላላችሁ። ግን በዚህ ዘመን የያዛችሁት ነገር የሚረክሰውም የሚወደደውም እንደያዘው ሰው ነው። ይሄን ታውቃላችሁ። የያዛችሁት ነገር የሚረክሰውም የሚወደደውም እንደያዡ ነው። ቡና ተውትና በዚህ ሰዓት አንዲት ምሳሌ ልስጣችሁ። ቡና በሲኒ የምንጠጣው ቡና የጀበና ቡና አንዳንዱ ቤት 30 ብር፣ አንዳንዱ ቤት 70 ብር፣ አንዳንዱ ቤት 20 ብር፣ አንዳንዱ ቤት 80 ብር እንበልና አንዳንዱ ቤት 10 ብር እንዲሸጥ የሚያደርገው የቡናው ልዩነት የቡናው የጥራት ደረጃ ብቻ አይደለም፣ ያዡ ነው፣ የሰጠው ቫልዩ ነው። እናንተ ለዲጂታሉ ዓለም የሰጣችሁት ቫልዩ ርካሽ ከሆነ የረከሰ ነገር ይዛችሁ ነው የምትቀሩት። እያያችሁ እያለፋችሁ ነው የሚሄደው። እያያችሁ እያለፋችሁ ነው የምትሄደው። ሳትወዱ በግድ ጥገኛ ትሆናላችሁ። የዛ ጊዜ ደግሞ ያላችሁ ነገር ጥገኛ በሆናችሁበት ዘመን ላይ እያላችሁ ያልሰራችሁት ነገር በሌላችሁ ዘመን ላይ ልድረስ ብትሉ አትደርሱበትም። እና የዲጂታሉን ዓለም በተቻለ መጠን ስትቀላቀሉት እናንተ ራሳችሁን ሽጡ። መጀመሪያ አንተ ማን ነህ? ከዚህ በፊት ምን ላይ ታይተህ ነበር? አንተን ያላየ ሰው እንዴት ይገዛሃል? አንተን ያላየ ሰው እንዴት ቫልዩ ሊያወጣለት ይችላል? አንተ ቤት መጥቶ አንተ ላወጣህላት ዋጋ እኮ የሚጠቀመው መጀመሪያ አንተን ስላየ ነውና በዚህ ዘመን በተለይ ድርጅቶች የራሳቸው ዌብሳይት ቢኖራችሁ ብዬ እመክራለሁ። ቢቻል ከዛ የራሳቸው ዌብሳይት ይኖራችሁ ዘንድ ደግሞ ዌብሳይት ምንድነው የሚለውን ነገር ደግሞ በስነ ስርዓት ተወሰነ ነገር ቁጭ ብላችሁ ቲክቶክ ስክሮል የምታደርጉባት ንችን ታይም እኔን የምታዩብኝን ታይም ያክል ዩቲዩብ ላይ ሄዳችሁ ዌብሳይት ምንድነው ጥቅሙ የሚለውን ነገር እዩ። ኤአይ አለ ደግሞ በዚህ ዘመን
ኤአይም ጠይቁ። አብዛኛው ሰው ኤአይ ይጠቀማል በአሁኑ ሰዓት እያየነው ነው ዳታውን እና የዲጂታሉን ዓለም በተቻለ መጠን ተቀላቀሉት ነው የምላችሁ። እንደው አመሰግናለሁ፣ አበዛሁባችሁ መሰለኝ። ይህን ቲክቶካችን ፎሎው፣ ላይክ፣ ሼር እያደረጋችሁ አበረታቱን። እኛም ከእናንተ ጎን አለን። የምትፈልጉትን ጥያቄም ደግሞ ኢንቦክስም አድርጉልን። ኖርማል በኮሜንትም ጥያቄዎቻችሁን አስፍሩልን። ከሚቀጥለው ሳምንት ጀምሮ ዘወትር ከሰኞ እስከ ዓርብ ከምሽቱ 11 ሰዓት እስከ ምሽቱ 12 ሰዓት ድረስ የኮንተንት ክሬሽን እና እነዚህ ከግራፊክስ ዲዛይን ጋር ተያይዞ ያሉ ስልጠናዎችንም እንሰጣለን። በኦንላይን ስልጠናዎችን እንሰጣለን። ደስ ያላችሁ በአካል እየመጣችሁ መመዝገብ ትችላላችሁ። በጣም በአነስተኛና ተመጣጣኝ በሆነ ዋጋ ነው የምናስተምረው። አቅም የሌላችሁ ደግሞ ኑ ቶሎ በነፃ እናስተምራችኋለን። መክፈል የምትችሉ ልጆች ደግሞ መታችሁ እየከፈላችሁ ተማሩ። ስለዚህ እስከዛ ግን ላይክ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። በዛ ላይ ዲጂታል ዓለም ላይ ደግሞ መተባበር ልመዱ። ይህ ዲጂታል ዓለም እንዳለመታደል ነው። እኛ ኢትዮጵያውያኖች ያን ያህል መተባበር ልማዳችን አይደለም እና አሁን ምን አይነት ነገር እንደሆነ አላውቅም። በእርግጥ ካለመልመድ ዲጂታል ዓለም ምን እንደሆነ ሳለማወቅ ነው። እንደዚህ ስክሮል አድርጋችሁ እኔን ያያችሁብኝ ላይክ ሼር አድርጉት፣ ለሌላ ሰው ሪፖስት አድርጉት። ይጠቀሙበታል፣ ይጠቅማል ለምትሉ ሰው አድርሱት። ይህን ነው ማለት እንፈልገው ለዛሬ መልእክት ይሄ ነው።